ሰላም ዩቲዩቦች እንደምሰነበታችሁ። ከተጠፋፋን ቆየን አይደል? ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። በዛሬው ዝግጅት ላይ ስለ ኦዲዮ ሪከርደር እና ኤዲት ለማድረግ እንዴት ማድረግ እንደምንችል አብረን እናያለን ማለት ነው። ሶፍትዌሩን በነጻ ታገኙትን በርግጥ የሚሸጥ ሶፍትዌር ነው። አይዟችሁ አትደንግጡ እና ግን እንዴት አድርጋችሁ እንደምታገኙ እና በነጻ እንደምትጠቀሙ አብረን እናያለን ማለት ነው። ቶሎ ቶሎ ወደ ስራችን እንሂድና ሶፍትዌሩ ይህን ይመስላል። ይሄ የምንቀዳበት ሶፍትዌር ነው። ፍሪ ሳውንድ ሪከርደር ይባላል። ማንኛውንም ድምጽ ማቅዳት እንችላለን። ከየትኛውም ቦታ ከኢንተርኔትም ይሁን ከውጪም ከማይክም ከየትኛውም አካባቢ የመጣን ድምጽ መቅዳት እንችላለን። ግን አንድ ነገር እርግጠኛ መሆን አለባችሁ፣ በትክክል ሶፍትዌሩ ሳውንድ ሶርስ እንዳገኘ ወይንም ድምጽ በትክክል እንደሚተላለፍበት ማወቅ ያለባችሁ። እቺ እዚህ ጋር የምትመለከቱት መብራት መንቀሳቀስ መቻል አለባት። ስለዚህ ያንን ሶርሱን ቼክ ለማድረግ እዚህ ጋር ሪከርዲንግ ዲቫይስ የምትለውን ክሊክ በማድረግ የድምጹን ሶርስ ልታስተካክሉለት ይገባል ማለት ነው። ስቴሪዮሚክስ አክቲቭ አድርጋችሁ ከሆነ ስቴሪዮሚክስ ትሉታላችሁ። ከማይክ ከሆነ የምትጠቀሙት ከማይክ ብቻ ሶርስ ይፈልጋል ማለት ነው ሶፍትዌሩ ድምጽ ሪከርድ ለማድረግ እና በተረፈ እዚህ ጋር ቀይዋን በመንካት ሪከርድ ትሉታላችሁ። ስትፈልጉ ፓውዝ ታደርጋላችሁ። መልሳችሁ መቀጠል ስትፈልጉ ፓውዙ መልሳችሁ ወይም ሪከርዱን ተነኩታላችሁ ማለት ነው። ከናካቴው ደግሞ መቅዳታችሁን ከጨረሳችሁ ያው ስቶፕ አድርጋችሁ የቀዳችሁትን ድምጽ ማይ ዶክሜንት ውስጥ ኦዲዮ ፋይል ውስጥ ታገኙታላችሁ። እዛ አካባቢ ታገኙታላችሁ ባጭሩ። እና ያን ግን የቀዳችሁትን ድምጽ ወይም ሙዚቃ የምትቀናንሱት ነገር ኤዲት የምታደርጉት ነገር ቢኖር ማለት ነው ከዚህ ሉጣና ኮንስ ነው የምታገኙት። ቀይና ነጭ በማል ተቃራኒ ያላቸው ክብ ምልክት ማለት ነው። ይሄ የቪዲዮ እንትን የምታደርጉበት ነው፣ ኤዲት የምታደርጉበት ነው። ይቅርታ ኦዲዮ ኤዲት የምታደርጉበት ነው፣ ቪዲዮ አይደለም። የአፍ ወለምታ ነው የሚባለው፣ እንደዛ ነው። እና ይሄ ልዝጋው። ልክ ሲጀምር ከፈለጋችሁ አብሮ እንዳይመጣ ከፈለጋችሁ ቲኳ ማንሳት ትችላላችሁ። ከዛ በሁለተኛው ስታብሩት አብሮ አይመጣም ማለት ነው። ዳይሬክት ከዚህም ሪከርድ ማድረግ ትችላላችሁ። ሪከርድ ነው ብሎ እዚህ ጋር ማድረግ ይችላል። ስለዚህ አሁን ኤዲት የማደርገውን ድምጽም ይሁን ሙዚቃ ፈልጋለሁ ማለት ነው። እዚህ ጋር ኦፕን። ከዛ እኔ ፋይሉን የምፈልገው ከፊት ለፊት ዲስክቶፕ ላይ ነው ያደረኩት። ከዚህ ጋር ፈልጋለሁ ማለት ነው ሌላ ሙዚቃ ወይንም ድምጽ። ኦፕን እለዋለሁ። በዚህ ጊዜ ወደ እዚህ ይከትልኛል ማለት ነው። ኦኬ አሁን ምን እናደርጋለን? አሁን እዚህ ጋር የምትመለከቱት የተቸከቸከ ነገር የሚመስለው የኦዲዮን ፍሪኩዌንሲ በግራፍ መልክ ላይክ ምን ልበላችሁ፣ ይሄ ብዙ ጊዜ የጂኦሎጂስት አጥኚዎች ከሆናችሁ የሬክተር ስኬል የሚቸከችከው ወይንም አብዛኛውን ጊዜ በውጭ ሀገር ህጻናት ሊወለዱ ሲሉ የህጻኑን የልብ ምት የሚለኩበት ማሽን ሲወለድ አይታችሁ ከሆነ ብቻ እኔው ምን ለማለት ፈልጌ ነው፣ ይሄ የተቸከቸከው የኦዲዮን ፍሪኩዌንሲ ነው እና የምንቆርጥበትን ቦታ እንድናቅ እንዲረዳን ተብሎ የተደረገ ነው። እና የቱ ጋር ስንደርስ መቁረጥ ብንፈልግ እንደ ልብ መንቀሳቀስ ወደ ኋላ ወደፊት እንድንወስደው በትክክል ልንቆርጥ የምንፈልገውን ቦታ እንድናቅ የሚረዳን ግራፍ ነው ማለት ነው። ሌላ የተለየ ማቴማቲካል ነገር አይደለም። ይሄ አሁን በዚህ ጊዜ ፎቀቅ ማድረግ እችላለሁ ወደምፈልገው ፓርት። ይሄ የላይኛው ወደ እጅ ሲቀየር የምናንቀሳቅስበት ነው። አጠቃላይ ሙዚቃውን ወደዚህ ወደ መጨረሻው አካባቢ መምጣት ብንፈልግ እዚህ ጋር እናደርገዋለን። ወደ ኋላ መመለስ ብንፈልግ እንደዚህ እናደርገዋለን። ይሄ የላይኛው ፓርት ነው። ወደ እጅ ሲቀየርልን ማንቀሳቀስ የምንፈልገው እንደዚህ ማለት ነው። አሁን መልሰዋለሁ ወደዚህ። አሁን ወደ ሙዚቃው መጨረሻ አካባቢ መምጣት ብፈልግ እዚህ ጋር መጥቻ አንዴ ክሊክ አረግና ፕሌይ ብለው
ሙዚቃውን እየጨረሰ መጥቷል ማለት ነው። አሁን ሙዚቃውን እየጨረሰ መምጣቱን ማቀው በዚህ በተቸከቸከው የኦዲዮ ፍሪኮንሲ ግራፍ ነው። እያነሰ ይመጣል ማለት ነው። ስለዚህ ልክ እስኪያው ለምሳሌ እዚህ ያነሰውን ፓርት ብቻ መቁረጥ ብንፈልግ ማለት ነው። ይሄ እያነሰ ከሚጀምረው ፓርት ወደዚህ ይሄኛውን ፓርት መቁረጥ ብንፈልግ እንደዚህ ከለር አደርገዋለሁ። ትንሽ ከዚህ ጋር ገባ ቢልብኝ ምን አረጋለሁ? እዚህ ጋር መጣና ወደዚህ ገፋ አረጋለሁ ማለት ነው። ልክ ትንሹን የተቸከቸከውን ፓርት ማውጣት ስፈልግ እዚህ ጋር መጣለሁ። ከዛ እዚህ ጋር እንዳለ ስትፈልጉ እዚህ ጋር ከት ማለት ትችላላችሁ። በዚህ ጊዜ ነው መቀሷ የምትደምቀው። ስትፈልጉ እዚህ ትመጡና ኤዲት የሚለው አለ፣ ከት የሚለውን ትነኩታላችሁ ማለት ነው። አሁን በዚህ ጊዜ እንደምትመለከቱት ቆርጦ ወጣው። ይሄ የሙዚቃው መጀመሪያ ነው፣ ይሄ የሙዚቃው መጨረሻ ነው። ቅድም ያልኳችሁ እያነሰ የሚመጣው ግራፍ የለም። ስለዚህ ኦሬዲ ቆርጦት ጨርሶታል ማለት ነው። ስለዚህ አሁን እዚህ ጋር መጥቼ ክሊክ አድርጌ ፕሌይ ብለው በቃ አለቀ፣ ቆመ። ትንሹን ፓርት ቆርጬ ስላወጣሁት ማለት ነው። መሀል ላይ ብመጣ እዚህ ጋር ክሊክ አደርገዋለሁ። ፕሌይ ይላል። የፈለጋችሁበት ቦታ መሄድ ትችላላችሁ ማለት ነው። ማንፏቀቅ ትችላላችሁ። ስትፈልጉ ወደዚህ አካባቢ መምጣት ትችላላችሁ። ስትፈልጉ ወደዚህ መምጣት ትችላላችሁ። መቁረጥ ስትፈልጉ ይሄንን እንዳለ ከመጨረሻው መሀል ለመሀል መቁረጥ ብፈልግ ማለት ነው። መሀል ላይ ሄጄ አንድ ክሊክ አድርጌ ይዝና ግራ ክሊክ፣ ልብ በሉ፣ ወደዚህ መምጣት ነው። እንዳለ ጥቁሯን ፓርት ሳትወጣ ወደዚህ መምጣት። አሁን እንዳለ ጥቁር ባረገው እንዳለ ልደመስሰው ነው ማለት ነው። ግን ቦታው ልታቋት ይገባል። ልትቆርጡ የምትፈልጉበትን ቦታ እናንተ ታውቁታላችሁ ማለት ነው። የተለያየ ነገር ዘፈን ሊሆን ይችላል፣ ሙዚቃ ሊሆን ይችላል፣ ንግግር ሊሆን ይችላል። እኔ አላውቀውም፣ እናንተ ናችሁ የምታውቁት። አሁን ፕሌይ ስለው ልቆርጥ ያዘጋጀሁትን ብቻ ነው የሚዘፍንልኝ። ከለሩን ፓርት ብቻ ነው የሚዘፍነው። ፕሌይ ብለው ወደ ፕሌዩን ሳቆመው ወደ ነበረበት ነው የሚመለሰው። አሁንም ፕሌይ ብለው ከቦታው ይጀምራል ማለት ነው። እና ባጭሩ ይሄ ነው። እንዲህ ያረጋችሁ ወዲያው ባይለመድ እንኳን በሁለት ቀን በሶስት ቀን እንትን ያላችሁ ስትመጡ ከዛ የምትፈልጉትን መቁረጥ መቀጠል ትችላላችሁ። መጨረሻ ላይ ዋናውና ትልቁ ነገር እንዴት አድርገን ነው ወደ ፕሮዲዩስ መንገባው ሲባል ሴቭ ፋይል አለ፣ ሴቭ አስ ፋይል አለ። ልብ በሉ፣ ሴቭ ፋይል ከሆነ ራሱ ኦሪጂናል ፋይሉን ቆርጣችሁም ቀጥላችሁም የፈለጋችሁትን አድርጋችሁ ግን በኋላ ኦሪጂናሉን የነበራችሁትን አታገኙትም። የነበረውን ነው የሚቀይርባችሁ። የነበረው እንዳይቀይርባችሁ ግን ኮፒ ከሆነ የምትፈልጉት ሌላ ሴቭ አስ የሚለውን ሴቭ አስ ፋይል የሚለውን መንካት አለባችሁ። ከጎን ያለው ሴቭ ፋይል አስ ሴቭ አስ ፋይል ከሁለት አንዱ ነው መባል ምንም ችግር የለውም። ስትሉት ቦታውን ይጠይቃችኋል። የት ሴቭ እንዲያደርግላችሁ የምትፈልጉበትን ቦታ እናንተ ታውቁታላችሁ። ሴቭ ስትሉት ከዛ ሲዲ ኳሊቲ ቤስት ነው፣ ምንም ችግር የለም። ከፈለጋችሁ ኳሊቲውን ትንሽ መጨመር ትችላላችሁ፣ ሃይ ኳሊቲ ብላችሁ። ከዛ ኦኬ ስትሉት ፕሮሰስ አለው። ፕሮሰሱን ጨርሶ ያው ሴቭ ያደርጋችሁበትን ቦታ ታገኙታላችሁ ማለት ነው። እኔ ግን ስለማልፈልገው ከዚህ እወጣለሁ። ከዛ የት ነው ማገኘው ካላችሁ ልክ እንደ የዩቲዩብ አለ አይደለ? ምንድነው የሚባለው በእናንተ በኩል ሲሆን በስተቀኝ በኩል እዚህ ጋር ሊንኩ ነው ተውላችኋለሁ። በዛ ሊንክ አማካኝነት ሄዳችሁ እኔ ነኝ ያስቀመጥኩት ፋይሉን፣ ምንም ችግር የለም፣ ቫይረስ ነው ብላችሁ እንዳትፈሩ። ዳውንሎድ የሚለውን ስትነኩት ታገኛላችሁ ማለት ነው። ሶፍትዌሩን አብሮ ቁልፉን ወይም ሴሪያል ነምበሩን አብሬ አረግላችኋለሁ። ሁለቱንም ሊንክ እዛ ገብታችሁ ክሊክ አድርጋችሁ ዳውንሎድ በማድረግ መጠቀም ትችላላችሁ ማለት ነው። ይሄን ይመስላል ባጭሩ። አመሰግናለሁ። ባይ